የሚታገል ህዝብ እኮ ነው። ለመጀመሪያ ጊዜ የኢህአዴግ የሚባል ስርዓት 2003-2004 ዓመተ ምህረት ኢህአዴግ የሚባል መንግስት ማን እንኳን የኢትዮጵያ ህዝብ የምስራቅ አፍሪካ ሰራዊት ቢሰበሰብ አይነቀንቀኝም ሲል በድምጻችን ይሰማኮ ስልጤ ውስጥ ነው። ከአዲስ አበባ ቀጥሎ ሲንቀጠቀጥ የነበረው ኢህአዴግ በሰላማዊ መልኩ እንትና አየህ፣ ስንታገልም ድምጻችንን ስናሰማም ፊት ለፊት ወተን በወቅቱ ለነበረው መንግስት ፊት ለፊት ወተን ከትምህርት ቤት ወተን በእምነት ላይ ጣልቃ ሊገባ አይገባም መንግስት ብለን የታገልን ህዝቦች ነን። ባይዘው ለውቀት ያህል ማለት እንዴ ጆከር ለአማራ የሚታገል መስሏችሁ ነው እንዴ? ጆከር ለአማራ ከታገለ ኢትዮጵያ ውስጥ ነበረ፣ ቪዲዮ አብርቶ መኪና ሲነዳ ነበር። ለምን አልገባም? ጎጃምና ጎንደር ማንም አያውቀውም። ለምን አልገባም? እኚህ እኮ መሞት የማይፈልጉ ሰው እንዲሞትላቸው መሞት የማይፈልጉ በሰው መሞት ውስጥ ገንዘብ የሚያተርፉ ሰዎች ናቸው። እኚህ እኮ መካነ ሰላም ሰው ሞተ ሲባል አንበሳ ወርድ የሚሉ እኮ ናቸው። በልመና የሚተዳደሩ እኮ ናቸው። ዘመድኩን በቀለና ግብራበሩ፣ ጆከርና ግብራበሩ፣ አቡፋኖ የሚባል የመጨረሻ ዘጊ፣ አንደበቱ ማይጣፍጥ፣ የሚናገረው ማይሰማ፣ ቅላጼው የሚያስጠላ አችልም። እርግጠኛው የምነግርህ የአቡፋኖ ታናሽ ወንድም አቡፋኖ ኢማይማ ጠቅልሎ ነጭ ጀለቢያ ለብሶ ዘንጦ ምናምን ተወል። በእርግጠኛነት የጆከርም የዘመድኩን እንኳን መንገድ ጎዳና ተጥሎ የተገኘ ሰው ነው። አንድ ደግ የኦሮሞ አባት ናቸው አሳድገው እዛው ደፍቶ በጣሉ እችን ሀገር አይበጠበጥም ነበር። አንድ ደግ የኦሮሞ አባት ናቸው። ሰው ምን መስሏቸው ያሳደጉት የቆሻሻ ቅሰሩ ናቸው። እና እዚህ ቁጭ ብሎ ስልጤ ሆኖ ታብታብ አድርግልኝ፣ አንበሳ ወርድልኝ፣ አንድ አበባ ሶስት አበባ እንትን ቀርቷል፣ ደብል ነው ትሪፕል። እኔ ገብቼ አላውቅም። ለምሳሌ እኔ ላይቭ ገብቼ ብጫወት ብዙ ነገር እንደማገኝ አውቃለሁ። የኔ ማህበረሰብ ግን ሰርተህ ጥረህ ግረህ መብላት አለብህ። ልመና ሐራም ነው። ለምነ ጎጆ አትቀልስም፣ ንብረት አታፈራም ሲባል ያደገ የስልጤ ልጅ እንዴት ጆከር ተናገረኝ ብሎ ሊከፋው ይችላል? ሊከፋ አይገባም። ጆከር ላይፍ ላይ ለምኑ። እኛ እኮ የጆከርና የአቡፋኖ ልጆች እኮ ቀጥረን እያሰራን የስልጤ ማህበረሰብ የወጡ ባለሀብቶች ቀጥረው እያሰሩ መብታቸውን አክብሮላቸው ነው የሚኖሩት። ጆከር